መንፈሳዊ ሕይወታችሁ በዕለታዊ የሥራ ዝርዝራችሁ ቱ-ዱ ሊስት ውስጥ እንደ አንዱና እንደማትወጡ ከባድ ሸክሙ ተሰምቷችሁ ያውቃል? ስራን፣ ቤተሰብና ሌሎች ስፍር ቁጥር የሌላቸውን ኃላፊነቶች ለማጣጣም እንታገላለን። ከእግዚአብሔር ጋር ተመላለሱ እንባላለን። ነገር ግን አብዛኛውን ቀን ልክ እንደሰመጠ ሰው ራሳችንን ከውሃ በላይ ለማቆየት የምንታገል ነው የሚመስለው። 1 ሰዓት ሙሉ መጽሐፍ ቅዱስ አላጠናሁም ብለን የጥፋተኝነት ስሜት ይሰማናል። ነገር ግን የጠነከረ እምነት ሚስጥሩ የሥራው ክብደት ወይም ብዛት ሳይሆን ዘላቂነቱ ኦር ኮንሲስተንሲ ነው ብሎት ዛሬ እነዚህ ቀላልና አጫጭር የዕለት ከዕለት መንፈሳዊ ልምምዶች እንዴት ሕይወታችሁ እንደሚለውጡ እናያለን። እውነቱን እንነጋገር። ትልቁ ጠላታችን ፍላጎት ማጣት ሳይሆን የጊዜ እጥረት ነው። ሁልጊዜም በቴክኖሎጂ ተጠምደናል። በማህበራዊ ሚዲያ፣ በኢሜሎች፣ በዜናዎች ዓለም ውስጥ እንጠፋለን። ቀና ብለን ስናይ መንፈሳዊ ኃይላችን ባትሪ ሎ 2% ላይ ደርሶ እናገኘዋለን። ለመጸለይ ስንሞክር ደግሞ በትክክል እያደረግነው እንዳልሆነ ይሰማናል። 3 ምዕራፍ ካላነበብኩ ወይም ለ30 ደቂቃ ካልጸለይኩ ዋጋ የለውም ብለን እናስባለን። በስራ ስለተወጠራችሁ ብቻ ጥሩ ክርስቲያን አይደለሁም የሚል ስሜት ተሰምቷችሁ የሚያውቅ ከሆነ አሁን ረጅም ትንፋሽ ውሰዱ። ያ የጥፋተኝነት ስሜት ከእግዚአብሔር የመጣ አይደለም። እውነታው ይህ ነው። እግዚአብሔር የሚፈልገው ታላቅ ትርኢት ሳይሆን አብሮነት ነው። ከዓለማት ፈጣሪ ጋር ለመገናኘት ረጅም ሰዓት የግድ አያስፈልጋችሁ። ቀላል መንፈሳዊ ልምምድ በአንድ ጥቅስ ብቻ ሊጀመር ይችላል። ወደ ስራ እየነዱ የሚደረግ የ30 ሰከንድ ጸሎት ሊሆን ይችላል። ጌታ ሆይ እዚህ ነኝ፣ ዛሬ አንተን እንዳይ እርዳኝ። ወይም ደግሞ ጧት ካልጋችሁ ከመነሳታችሁ በፊት እሱ ከእናንተ ጋር መሆኑን የምታስቡበት የዝምታ ቅጽበት ሊሆን ይችላል። ከጥቂት ወራት በፊት የነበረ አንድ ማክሰኞ አስታውሳለሁ። ሁሉም ነገር ተበላሽቶ ነበር። መኪና አልነሳልኝ፣ የስራ ቀጠሮ አመለጠኝ፣ ጭንቀት አላለኝ። በልማዴ ከሆነ ተስፋ ቆርጬ እንበሳጭ ነበር። ነገር ግን በዛች ጠዋት እግዚአብሔር እረኛዬ ነው የምትለው ሀሳብ ለማሰብ በትክክል 2 ደቂቃ ወስጄ ነበር። ያ ብቻ ነበር። ረጅም ስብከት ነበር፣ 4 ቃላት ብቻ። ነገር ግን በዚያ ምስቅልቅል በበዛበት ቀን እነዚያ ቃላት ወደ አእምሮዬ መጡ። ለመልክ ሆነው አረጋጉኝ። የዘላቂነት ኃይል ነው። ዋናው ቁልፍ የጊዜው ብዛት ሳይሆን የትኩረታችን ጥራት። 5 ደቂቃ እንኳን ብትሆን የቀረውን ቀናችን መንፈሳዊ ጥንካሬ ትቀይረዋለች። እንግዲህ ለዛሬ አንድ ፈተና ቻሌንጅ አለኝ። በአንድ ጊዜ ሁሉንም ነገር ለመቀየር አትሞክሩ። ብቻ አንድ ትንሽ እርምጃ ውሰዱ። 1 ጥቅስ ማንበብ፣ የ1 ደቂቃ የምስጋና ጸሎት፣ ለ2 ደቂቃ በዝምታ ማሰላሰል። አንዱን ምረጡ፣ አንዱን ብቻ። እናም ውጤቱን መስማት ፈልጋለሁ። አሁን በኮሜንት ላይ አጋሩ። ነገ ጠዋት የምታደርጓት ያቺ አንዲት ትንሽ ነገር ምንድን ናት? እርስ በርሳችን እንበረታታ። ከፍጹምነት ይልቅ ለዕለት ተዕለት እድገት ዋጋ የሚሰጥ ማህበረሰብ ከፈለጉ ሰብስክራይብ ማድረጋችሁንና የደወል ምልክቱን መጫናችሁን አትዘንጉ። ሁላችንም በዚያ ጉዞ ላይ አብረን እግዚአብሔር ይወዳችኋል፣ ከእናንተ ጋር ነው። በትንሽ ደቂቃዎችም ውስጥ ይገኛል። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።